እና እኔ ጎበዝ ነኝ በጣም ማርያምን በጣም ጎበዝ ነሽ እህቴ ማርያምን ትችላለች ነው ብላችሁ በቃ ትችላለለም ልጅ ትችላለች ነው ራሴ በራሴ ላድነቀው ማርያምን አረ አድናቂሽ ከበቂ በላይ ነው ያንቺን ስኬት የማይፈልግ የለም እንዳንቺ መሆን የማይፈልግ የለም አብሶ እኔ አንዳንድ ጥያቄዎች እስቲ ልጠይቃት ለምለም ብያሰብኩኝ እና ይሄ ሁሉ የደረሽበት ካፒታል መጠን ስኬቱ ሚስጥሩ ምንድነው እህቴ አረብ ሀገር ሆነሽ ነው ይሄንን ስራ ለመስራት አቅደሽ የነበረው ወይስ ከአረብ ሀገር ከመጣሽ በኋላ እዚህ ኢትዮጵያ ላይ ሆነሽ ነው ይሄንን ስራ ለመስራት ያሰብሽው? እሺ ከአረብ ሀገር ስመጣ እጄ ላይ 700,000 ብር ነበር። ሰላም ውድ ፋሚሊዎቼ እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ፕራንክም አይደለም ይዤላችሁ የመጣሁት ሌላ ቪዲዮም አይደለም። በቃ ዛሬ ምርጥ ቪዲዮ ነው ይዤላችሁ የመጣሁት። ምን መሰላችሁ? የቪዲዮ ሐሳብ ለምለም በምን ያህል ካፒታል ስራዋን እንደገነባችና በምን ያህል ብር ይህንን ስራ በሙሉ እንዳቋቋመች አንዳንድ ጥያቄዎች እጠይቃታለሁ። ምክንያቱም እኔ እንደ ለምለም መስራት ፈልጋለሁ። በቃ ምርጥ ስራ እንዲኖረኝ ፈልጋለሁ። ስለዚህ ይሄ ሚስጥሩ ምንድነው? እስቲ ምን አይነት ሚስጥር ነው ያለሽ? በምን አይነት ስራ ነው እንደዚህ አይነት ካፒታል ላይ ልደርሺ የቻልሽው እስከዛሬ? እስቲ ለምለም አንዳንድ ምክሮች ካሉሽ ካንቺ ብዙ ነገር እንጠብቃለን ብዬ ጠይቃታለሁ እና አንቺን መሆን ፈልጋለሁ ነው ማለት በአጠቃላይ እና እንደምታዩት አሪፍ ላይ ነች። ከአረብ ሀገር ከመጣች በኋላ አሪፍ ካፒታል ላይ ነች ያለችው። ስለዚህ አረብ ሀገር ሆና ነው ይሄንን እቅድ ስታቅድ የነበረው ወይስ ከአረብ ሀገር ተመልሳ መታ ነው ይሄንን ነገር አቅዳ እንደዚህ አይነት ስራ የከፈተችው? እኔ አረብ ሀገር አልሄድኩም እዚሁ ነው ያለሁት። ግን እዚሁ ሆነሽ ነው ይሄንን አይነት ቢዝነስ ለመክፈት ያሰብሽው ወይስ ከአረብ ሀገር ከመጣሽ በኋላ ነው ይሄንን ቢዝነስ ለመክፈት ያሰብሽው ብዬ እጠይቃታለሁ። መልሷን ደግሞ አብረን እንሰማለን። ምርጥ ጥያቄ ነው ማለት ነው። በቃ እኔ እስከዛሬ ጠይቂያትም አላውቅም ማለት ነው። ለመጀመሪያ ጊዜ ነው የምጠይቃት። በዚህው አጋጣሚ ያው ፋሚሊዎችም ይኖራሉ ቤት ላይ ነው ያራዳልሽ ና ቢስ ይሄው እንደምታዩት እዚህ ጋር ያረፋ ትዕዛዞች ምናምን አሉባት አትሉም? ና እና እስከዛሬ እንደው ማለት ነው ለመጠየቅ የማስበው ነገር ነው። የምሬን ነው የምላችሁ። ማርያምን ለመጠየቅ በጣም ስፈልገው የነበረው ጥያቄ ነው ዛሬ የምጠይቃት። ምክንያቱም በቃ ጀግና ናት፣ ታታሪ ናት፣ ትሰራለች፣ ትለፋለች፣ ትጥራለች እና እቁብ አላት፣ ተቀማጭ አላት፣ ቤቶች አሏት፣ መሬቶች አሏት፣ ሱቆች ብራንች አላት፣ አዲስ አበባ እዚህ አላት። ይሄ ሁሉ ካፒታል በስንት አመት እቅድ ነው ወይስ በስንት አመት ስኬት ነው ያሳካሽው? እና ይሄ ነገር ደግሞ ወደኔ ባመጣው በስንት አመት ልሰራው እችላለሁ ወይ በስንት ጊዜ ላመጣው እችላለሁ ብዬ ነው የምጠይቃት። ለእናንተም ይረዳችኋል ብዬ አስባለሁ። ማዳም ቅመሞች ምርጥ ጥያቄዎች ነው የምጠይቃት። ቤተሰቦች ወጣ ያለ በቃ እስቲ ከፕራንክ ከም ወጣ ያለ ቪዲዮ ልስራላችሁ ብዬ ነው ወደ ለም ያ ሰላም ይላሉ። እንዴት ናችሁ? አለ ሰላም ከቡቃ እንዴት ነሽ? ያስጠላሻል አንቺ። በዚሁ አጋጣሚ እናታችን ከች ብላ ነበረ ቤታችን። በዚሁ አጋጣሚ እናታችን ቡና ይዛልን እኔ ምንሽ የሰበታለች ትራንስፖርት ደስ አይልም? እናቴ ትሙት ደግሞ ማለት ነው ማዘር ቦና አጋጣሚ በሁለት ሳምንት ምናምን ድብርብር ብሎን ምናምን ነው የምትመጣው አትሉ? በቃ ይኸው ቡናው ፈሽ አድርጋናለች። ስለዚህ ወደ ጥያቄያችን እንሄዳለን። እንግዲህ ቤተሰቦቼ ና ወደዚህ ና ነፍሮ አላችሁ? ስሚ ለምን ነፍሮ ቴብል ነው ያለው አለ አይደል? የሰበታው ቴብል አላት? የቴብል ከፍላለች ወይስ እንዴት ነው? ስንት እንዴት ነሽ ለምዬ? አለው ለብነሽ እዚህ ጋር ቤተሰቦች አሉ አንቺ በጣም የሚወዱሽ እኛን የሚወዱን አቴም እና ከእናት ከአባቴ ከፈጣሪ ቀጥሎ በጣም እንደምወድሽ ታውቂያለሽ። እሺ እና በጣምም እንደማፈቅረሽ ታውቂያለሽ። በጣም ሲበዛ ማለት ነው። እሺ እና ማለት ነው ምን አሰብኩኝ መሰለሽ? እስቲ እንደዚህ ዞር አድርጋ አሳየው
ሱቁን በደንብ ማለት ነው። እንደዚህ በቃ ምን መሰለሽ ለምልዬ፣ በአጠቃላይ ማለት ነው ቀረብ አሁን እኔ ልጠይቅሽ የፈለኩት ማለት ነው ለምለም፣ በቃ ዝም ብዬ እየወደድኩሽ ነው እኔ። አዎ ዝም ብዬ ማለት ነው በቃ ዝም ብዬ ታውቂያለሽ፣ በቃ ደስ ይለኛል ማለት ነው። ዝም ብዬ በቃ እየወደድኳት አትሉ? ደስ ይለኛል በቃ ዝም ብዬ ማለት ነው በቃ በቃ እየተመቸሽኝ ነው አትይም? ምን ፈልገህ ነው? ምንም ፈልጌ አይደለም፣ ግን እኔ አንዳንድ ጥያቄዎች እስቲ ልጠይቃት ለምለም ብዬ አሰብኩኝ እና ይሄ ሁሉ የደረሽበት ካፒታል መጠን ስኬቱ ሚስጥሩ ምንድነው እህቴ? አረብ ሀገር ሆነሽ ነው ይሄንን ስራ ለመስራት አቅደሽ የነበረው ወይስ ከአረብ ሀገር ከመጣሽ በኋላ እዚህ ኢትዮጵያ ላይ ሆነሽ ነው ይሄንን ስራ ለመስራት ያሰብሽው? ይሄን ካፒታል ለማምጣት ያሰብሽው ማለት ነው? እሺ ከአረብ ሀገር ስመጣ እጄ ላይ 700,000 ብር ነበር። 700,000? እሺ። አባት ደግሞ ሁለተኛው ዙር የመጣው ጊዜ በ30,000 ብር መሬት ገዝቶልኝ ነበር፣ ህገወጥ መሬት። እሺ። ከዛ እዛ ደግሞ ሆኜ በ65,000 ብር ሌላ ህገወጥ መሬት ገዛለኝ። ሁለቱ መሬት ያየንትን የሆስፒታሉ። እሺ። እና እኔ ስመጣ 700,000 ብር ይዤ ነው የመጣሁት። ሌላ ምንም ነገር የለኝም። ሁለት ህገወጥ መሬትና 700,000 ሌላ ነገር የለም። 700,000 ብሩም አካውንቴ ላይ ነው ቁጭ ያለ የነበረው። ከዛ የኔ ፕላን በዛ ብር መጥቼ ቤት ለመስራት ምናምን ነበር የኔ እቅድ ፕላን። ከዛ በኋላ ሳላስበው ይሄንን ስራ ሳላስበው በትንሽ በሌላ ነገር ጀምሬ ወደዚህ ስራ ውስጥ ገባው ማለት ነው። ወደዚህ ስራ ውስጥ ገባ ግን ብር ይፈልጋል። ይሄ በጣም ብዙ ብር ይፈልጋል። ከዛ 30,000 ብር የገዛልኙ የዛሬ 9 ዓመት ገደማ 10 ዓመት ገደማ ነው የ30,000 ብር መሬት። ከዛ ስንት ብር መሰለኝ የተሸጠው? 1,700,000 ብር። 1,700,000 ብር በ30,000 ብር የገዛሽው መሬት የዛሬ 10 ዓመት ነው። የዛሬ 10 ዓመት ነው። አንደኛ ዙር መጣው፣ ሁለተኛ ዙር ስመጣ የተገዛው መሬት ነው 30,000 ብር ፋዘር የገዛው። 1,700,000 ብር ሸጥኩትኝና ወደዚህ ስራ ውስጥ አካተትኩት ብሩ ማለት ነው። አሁንም አልበቃኝም። አንዱ መሬት ቤት 1,700,000 ብር አልበቃሽም ለዚህ ስራ በጀት ማለት ነው። የመጀመሪያ እኮ ያስኩትም 700,000 ብር አለ። ያንንም መሬት ጨምሬበት አልበቃኝም። ብዙ ብር የሚፈልገው የ1,700,000 ብር በምንጣፍ እንኳን ደረጃ ብናስበው 20 ምንጣፍ ማለት ነው የሚገዛው። ሌላ ምንጣፍ አይገዛም። እና አሁንም ያ ብር በጣም አቃተኝ ማለት ነው። እንደዚህ አንድ ብቻ ነው ያለኝ። ስፌት ተደራረበ፣ መስፊያ ማሽን ቅያሪ መኖር አለበት። ብዙ ነገር ጨርቅ ብዙ ማስገባት አለብኝ። ስራው አለ፣ ገንዘብ ግን አጠረኝ። ከዛ መልሼ አንዱን ያ 65,000 የተገዛው መሬት እሱ ደግሞ ስንት ብር መሰል የተሸጠው? ውሃና መብራት ነበረው። የሆነ ትንሽዬ የእንጨት ቤት ነበረው። 1,350,000 ተሸጠ ረክሶ። ያኛው በ30,000 የተገዛው መሬት 1,700,000 ብር። በ65,000 ብር የተገዛው መሬት ደግሞ 1,350,000 ብር ተሸጠ። እዚህ ከተማ ስለነበር ፋዘር የገዛው 3 ሚሊዮን ወደ 400,000 ነው ወደ 500,000 ብር አጠቃላይ እንጃ። በዛ በጀት ወደዚህ ስራ ለመግባት ወሳንሽ ማለት ነው። ከዛ በኋላ አዲስ አበባ ብራንች ከፈትሽ። ወራቤ ላይ ለመክፈት ሞክረሻል። ሆሳናም ለመክፈት ሞክረሻል። እዚህም ኢንሴኖ ቅርባችን ለመክፈት ሞክረሻል። ከዚህ ሁሉ የአዲስ አበባው ብራንች አሪፍ ሆኗል። በጣም ምርጥ ሆኗል። የቡታጀራው ምርጥ ሆኗል። እና ቅርንጫፎች ሊኖሩ ይችላሉ፣ ግን በሁለት እግር ቆሞ ያለው ስራውን ራን እያደረገ ያለው የአዲስ አበባውና የቡታጀራው ሱቄ ነው በደንብ ስራ ያለው። ስለዚህ እኔ ግዴታ ወደዚህ ስራ ለመግባት ያንቺን ስራ ተከትዬ ለመግባት 5 ሚሊዮን 4 ሚሊዮን ሊኖርኝ ይገባል። እንዴ እኮ ማወራ ከኔ የዛሬ 4 ዓመት እኔ በሁለት እግሬ ለመቆም ሳደርግ የነበረው ጥረት ነው። መሬቱ እኮ አሁን ህገወጥ መሬት በ1,700,000 ይሸጣል እንዴ? አይሸጥም። ስለዚህ አሁን ርካሽ ነው አይደል? እኔ እኮ የዛሬ 4 ዓመት ነው ይሄን መሬት የሸጥኩት። እሱም ከተማ ነው እኮ ምሪት ነው በቃ ቦታው። አሁን እንዲያው ቢኖር ማለት ነው 5 ሚሊዮን ይሸጣል። አሁን
አሁን ቢኖር ያ መሬት እኔ ዛሬ 10 ዓመት በ30 ሺህ የገዛሁት አሁን በደንብ ነበር። ከተማ ነው። አሁን ፎቅ እየተሰራ አይደል አጠገቡ። የዛሬ 4 ዓመት ግን ፎቅም አልነበረም፣ ቤቶች ነበሩ። 1,300,000 ሸጥኩት ማለት ነውና ምን ለማለት ፈልጌ ነው ያው አሁን ያን የዛሬ 4 ዓመት ይሄ ሲንጀር 27,000 ብር ነው የገዛሁት እኔ የዛሬ 4 ዓመት ማለት ነው 27,000 ብር ነው። አሁን 95,000 ብርና 115,000 ብር ገብቷል። ወይ 95,000 ብር ፕሮቴክስ አለ፣ ዞጅ አለ፣ ጃክ አለ። 95,000 እና 115,000 ደረጃ አላቸው። የዲናሞ አይነት ማለት ነው። በዲናሞ ነው የሚለዩት። እኔ 25,000 ነው የገዛሁት። ስለዚህ ያኔ እቃ ሳስገባ ዋጋ እርካሽ ነበር። ያ ሲንጀር ይታያል 45,000 ብር ነው የተገዛው። ልክ ነሽ አይ አይደለ? እና ያኔ እቃ ሳስገባ ዋጋ አሪፍ ነበር። አሁን ደግሞ እቃ ሊያዝ ብትል 10ም 15 ሚሊዮንም ላይ በቃ ይችላል። 15 ሚሊዮን ላይ በቃኝ ይችላል። ይሄንን ስራ ለመክፈት የምታቀዱም ሰዎች ልትኖሩ ትችላላችሁ። የለምለም ስራ አይነት ማለት ነው። አብሶ የማዳም ቅመሞች ያንቺን ስራ በጣም ይመኙታል። አትይም? እንዳንቺ መሆን ይፈልጋሉ እዛ ያሉ ሴቶች በብዛት እንዳንቺ ስራ ጠንክረው በርትተው ሰርተው አገራቸው ላይ መተው ሱቅ መክፈት ይፈልጋሉ። እና ግን ቢያንስ በ3 ሚሊዮን በ4 ሚሊዮን ምናምን ነው እኔም የሚመስለኝ የነበረው። አይ ያስጀምራል። አያስጀምርም ማለት ነው። ያስጀምራል አይደለም? አሁን ምን መሰለህ አንድ አረቢያ መጅልስ ከ200,000 ብር ያልተናነሰ ነው የአንድ ሰው ቤት። ኦኬ ያ ማለት 1 ሚሊዮን ብትይዝ 5 ሰው መጅልስ ብቻ ነው መያዝ ልትችል የምትችለው 1 ሚሊዮን። አያ በያስካት ባጀት ስንት ቀረች? በ1 ሚሊዮን ስታነሳ የ5 ሰው እንኳን ብትቀበል የ5 ሰው እንኳን ብትሰራ ሚሊዮኑ አለቀብህ ማለት ነው። ከዛ በኋላ ደግሞ ምንጣፍ አለ። ምንጣፍ 50,000 አለ፣ 100,000 አለ። ገብቷል? በሂደቱ መያዝ አለበት። በ30,000 አለ፣ በ10,000 አለ፣ 15,000 ብር አይነት ሁሉም አይነት እቃ መያዝ አለበት። ሰው መጥቶ እንዳያዛ። ከዛ የጥቅልል ጨርቅ የምታያቸው እዚህ 100,000 ብር ነው የሚገቡት። ወደዚህ ጋር ብታዞራቸው ማለት ነው። እነዚህ ጥቅልሎቹ 100,000 ብር ናቸው። እነዚህ አንዳንዱ ማለት ነው። እነኚህ እኛ እየሰፋንለት ስለሆነ እንጂ ይሄ አንዱ ጥቅልል 100,000 ብር ነው የሚሸጠው ሲመጣ። ያኔ እኔ ሱቁ ስከፍት ሙምኪን 30,000 ብር ወይ 40,000 ብር ነው ሙምኪን ያኔ ማለት ነው። አሁን ተወዶ ነው 100,000 የገባው። እና ምን ለማለት ፈልጌ ነው አሁን ባጀት ይጠይቃቸዋል። በደንብ ባጀት ግን ደግሞ ትንሽ ለምሳሌ አንድ ሲኒ መስፊያ አንድ ኦቫማ ቦንድድ 1,900,000 ብር ነው ቦንድድ። ከዛ 2 ጨርቅ መያዝ አለባቸው። ማችና ዋና ጨርቅ የሚባል አለ። 2 ጨርቅ ደግሞ 200,000 ብር፣ አንድ ሲንጀር 100,000 ብር፣ ኦቨርሉክ 150,000 ብር እያለ ከዛ ማስተሽ ዚብ ገበር ሰራተኛ ሙያ አለ። ከዛ ጅምናሬ ያስጀምራል ለማለት ፈልጌ ነው። ቀለል አድርጌ ሂሳብ ስነግራችሁ ኦቨርሉክ እና ይሄ 250,000 ይፈጅባቸዋል። 2 ጨርቅ 200,000 ብር ነው። ያ ማለት ደግሞ ስንት ፈጀ ማለት 450,000 1,900,000 ብር ቢያንስ ኦቫማ ቦንድድ ማውጣት አለባችሁ ከፋብሪካ፣ አለበለዚያ ከነጋዴ አያዋጣችሁም። ስለዚህ 2 ሚሊዮን ቦንድድ ማለት ነው። ከዛ ማስትሽ ገበር ዚብ እና የባለሙያ የሱቅ ኪራይ ግብር ክፍያው ያለው ብር እንትን ይልላችኋል። ከዛ በኋላ ስራው ራሱ በሁለት እግር ቆሞ መሄድ ከጀመረ ቆንጆ ይሆናል፣ ምርጥ ይሆናል። ኪሳራ ከገጠማችሁ ግን ኢሚዲየትሊ አብዛኛው ጥቃቅን ነገር ነው እንጂ የሚያከስራችሁ ይሄ አያከስራችሁ። ማሽን አይከስርም። ቦንድድ ደግሞ ትርፋማ ነው የምትሆኑት። ሱቁ ከከሰረ ገበያ ካጣችሁ ልሽጣው ብትሉ ከፋብሪካ ስለሆነ ያወጣችሁት ለነጋዴ እንኳን እናስረክብ ብትሉ ወደ 50,000 ብር ትርፋለሁ። የ2 ሚሊዮን ቦንድድ ለነጋዴ አሁን የሆነ ሰው 2 ሚሊዮን ብር ቦንድድ ቢያወጣ ማለት ነው ለኔ 2 ሚሊዮን 50,000 ነው የሚሸጥልኝ። 50,000 አትርፎልኝ ነው የሚገለብጠው። እና ቦንድድ አያከስራቸውም። ስራው አልሄድም ብሎ ስራው አልሸጥ ብሏቸው ሊለቁት ቢያስቡ የሚያከስራቸው ምን እንደሆነ ልንገራችሁ ብዬ ነው። የምትከስሩት ማስተሽ ዚብ ገበር ጨርቅ እሱ ኢሚዲየትሊ ኪሳራ ውስጥ ነው የሚያስገባችሁ። ከገዛችሁበቱ በጣም ቀንሳችሁ ነው የምትሸጡት።
በገዛችሁበቱ ማለት ነው። በተረፈ ግን ሲንጀርም ሆነ ኦቨርሎክም ሆነ ቦንድድ አያከስራችሁ። ቦንድድ ትርፋማ ነው። ዛሬ ከፋብሪካ አውጥታችሁ ፋብሪካ ተራ አለው። በየቀኑ እንደፈለጋችሁ ብር ሰጣችሁ የሚወጣ ቦንድድ የለም። በ2 ወር በ1 ወር ነው ተራ የሚደርሳችሁ። ብር ትሰጡና 2 ወር ጠብቃችሁ ቦንድድ ተቀብላችሁ 50,000 ደግሞ አትርፋችሁ ለእንደኔ አይነት ነጋዴ መሸጥ ትችላላችሁ። ያ ማለት አያከስርም ማለት ነው። እና የሱቅ ደግሞ ቅድመ ክፍያ የሚቀበሉት አለ አይደል? ሱቅ ሲያሰነዩ ያው ስንት ነው የከፈልሽው አንቺ? የመጀመሪያ ዙር የመጀመሪያ ዙርማ የ4 ወር ከፍዬ መጥቼ ነው ከቤት የተባረርኩት። እንዴት 40,000 ብር እንዴት የ4 ወር ፎቅ ተከራይተሽ ትመጫለሽ? ምን እኔ 4,000 ብር ስትይ በወር 4,000 ብር 40,000 ብር 40,000 ለምን በወር 10,000 በወር 10,000 የ4 ወር ነው የተቀበሉኝ። የዚህ ብር ማለት ነው 40,000 ከፍዬ ስመጣ እጄ ላይ 660,000 ቀረ ብሩ ማለት ነው። ቤት ሄጄ ስነግራቸው በቃ ተባረርኩኝ ከቤት። ልታብጂ ነው ወይ 10,000 ብር በዛ ሰዓት የዛሬ 5 ዓመት ፎቅ ውስጥ ገብቶ መከራየት ማለት በጣም ጭንቀት ነው። ምክንያቱም አሉ እኮ ሱቆች በ3,000 አለ በ2,000 አለ ቆንጆ ቆንጆ ሱቆች፣ ግን ጭቃ ምናምን ነው ለኔ ስራ አይሆንም። እኔ ደግሞ ባንክ ቤቶች ባለበት ህንጻ ላይ ፈለኩት። ድፍረቴን አደንቀዋለሁ። በጣም አረኒ ሁላችንም ሳናደንቅልሽ አናልፍም። ማርያምን አብሶ እኔ ነኝ አንደኛው አድናቂሽ። በስማ አስቡ 700,000 ይዤ 40,000 ለኪራይ ከፍዬ እጄ ላይ ያለችው አንቀሪሳ ስላችሁ ዛ ከዛ ጨነቀኝና ብሩን ስከፍል ደነገኩኝ። ከዛ ቤቴ ጄ እኔ ዋው ደስ ይላል ምናምን ይሉኛል ብዬ እናቴና አባቴ ጋር ሲሄድ ጭራሽ ከቤት ተባረርኩ። እንዴት ፎቅ ተከራያለሽ አንቺ ባሎንሽ ሀብታም ትርፍ ብር አለሽ ወይ ብዙ ብር የለሽ ምን ልትወኝ ነው? ማሊ ገዛሽ ነው እዛ ፎቅ ውስጥ ገብቶ እኔ ሰፈር በ3,000 ብር ሱቅ እያለ እንዴት 40,000 ብር ትከፍያለሽ? 40,000 እኮ ለ2 ዓመት ነው የሚከፈለው። ወደ 04 አትሄጂም ነበር ወይ ርካሽ እያለ ብለው ከቤት ተባረርኩኝ። ከዛ አለቀስኩኝ ማለት ነው 3 ቀን ምናምን። ወይኔ ጉዴ ፈላ፣ እውነታቸው እኮ ነው ምኖኝ እኔ ከፈልኩት ብዬ ምክንያቱም ብሩ ትንሽ ሆነብኝ እጄ ላይ ቀረው። ከዛ አዲስ አበባ ደግሞ ማሽን መግዛት አለብኝ 45,000 እና 25,000። የአዲስ አበባ ሚስጥር እኔ ራሴ እፈልገዋለሁ። አዲስ አበባ ብር ድጋሚ 45,000 እና 25,000 ብር ለሲንጀር ደግሞ ብር ላቆይ አገዛዙን ስለማላቅ ያክስቴ ልጅ እንዲገዛልኝ ማለት ነው። ገዝቶ ላከልኝ። አለቀ ብሩ በቃ 500 ምናምን ቀረ እያየሁት ብሩ። ከዛ በ500 ደግሞ ምንድነው የሚመጣው ግራ ገባኝ ማለት ነው። ስለዚህ ያለኝ አማራጭ መሬት መሸጥ ነው ያለበት። ከዛ መሬቱን ሸጥኩት። ከዛ ማለቼ ዕቃ አስገባውበት ማለት ነው። ዋው 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 የለምለም ሚስጥር። ስለዚህ እንደዚህ አይነት ሱቅ ለመክፈት ሲታሰብ ግዴታ ይጀምራል አይደል? በ3 ሚሊዮንም ይቻላል። በ3 ሚሊዮን በ4 ሚሊዮን ይቻላል። 5 ቢሆን አሪፍ ነው። ምክንያቱም 3 ሲሆን እኔ እንደነገርኳችሁ አይነት ነገር ነው የሚገጥማችሁ። ማለት ያንቀጠቀጣችኋል። የሚረዳችሁ አካል ከሌለ አይዞሽ ምንድነው የጎደለብሽ እንኪ ብሎ የሚሰጣችሁ ሰው ከሌለ 3 ሚሊዮን ብር ይሄ ስራ ጀምራለሁ ማለት በ2 ሚሊዮን እኮ ቦንድ ዳወጣ ካደል እንዴ? ከዛ እጅህ ላይ ተረፈችው 1 ሚሊዮን ናት። በ1 ሚሊዮን ማሽን ስትገዛ እኔን ተይኝ፣ እኔን ለቀቅ በቃ ጫማ ሰቀልኩኝ። ለሚመለከታቸው ማዳም ቅመሞች አሉ ብዙ ጥያቄ ያላቸው፣ ለነሱ የጥያቄ ቅረብልኝ። እኔ 3 ሚሊዮን 4 ሚሊዮኑ ይቆየኝ፣ እኔ ይቆየኝ። የምርና ለነሱ የን ጥያቄ መልሽልኝ። አሁን እስቲ ምንድነው ማርያምን ነው የምልሽ እንዴ 4 ሚሊዮን 5 ሚሊዮን ከየት አምጥቼው? እነሱ ራሱ እዛ ሆኖ ቁም ስቅል ለሚያገኙት ሰው እስቲ አራበላት እንደዛ ምን አልባት ብቻ የስኬትሽ ምስጥር ባጭሩ ይሄንን ይመስላል እህቴ። በቃ ራሱ በራሱ በእግሩ ሄደ እና እኔ ጎበዝ ነኝ በጣም 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 ማርያምን በጣም ጎበዝ ነሽ እህቴ። ማርያምን ትችላለች ነው ብላችሁ በቃ ትችላለች ልጅ ትችላለች ነው። ራሴ በራሴ ላድነቀው ይሄ ማርያምን አረ አድናቂሽ ከበቂ በላይ ነው። ያንቺን ስኬት የማይፈልግ የለም፣ እንዳንቺ መሆን የማይፈልግ የለም። አብሶ እኔ በቃ ግን አሁን ስትነግሪኝ እኔ በጣም ነው በቃ ሳይኮ የበላኝ አትይም በጣም ማለት ነው። እኔ ያው ብዙ ቢሮ ትገባላችሁ ከብዙ ወያላ ጋር ኢቭን ትላንትና እኔ ወንጀል ውስጥ ገብቼ ነበር ከአንዱ ወያላ ጋር ማለት ነው። ምክንያቱም መስታወት ሰብሮብኝ
መስታወት የቴብል መስታወት ይሰበራል ብዙ ጊዜ ያወራረድ ስልት አለው። የአይሱዚው ቦዲ ከነካባችሁ እቺ ጫፏን ነካ ሲደረግ መስታወቱ ሙሉ ይሰነጠቃል። እና ቦዲው እንዳይነካብህ ያልኩት አይሱዚው እንዲህ በራለው መክፈቻ እሱ መታበትና ጫዋ ብሎ ጮኸ መስታወቱ። በጣም ከባድ ነው። 13000 ብር ነው ያ መስታወት። እና በቃ ልበድል ጮኸ ልፈንክተው እዛው ያለ ምን ላርገው? በጣም ብዙ ቻሌንጅ አለ ለማለት ፈልጌ ነው። ሱቅ ለመክፈት ሲታሰብ ማለት ነው። ከብዙ ሰው ትጣላላችሁ፣ ከዘመድ ትጣላላችሁ፣ ከቤተሰብ ትጣላላችሁ፣ ከቤት ትባረራላችሁ፣ ከጎረቤት ከሰው ጋራ፣ ከተማ ደግሞ ስትሉ ከዱርዬው ጋራ በቃ ብዙ ነገሮችን ነው የምታልፉት። መንገድ ላይ የሚገጥሟችሁ በጣም ብዙ ነገር አለ። በትዕግስት ከሁሉም ጋራ በትዕግስት በገንዘብ የሚያልፈውን በገንዘብ በንግግር የሚያልፈውን በንግግር ሁኔታዎቹን እያዳመጣችሁ መሄድ መጓዝ ከቻላችሁ ማንኛውም ስራ የሰራ ሰው ስኬታማ ይሆናል። ሰርቶ ማያልፍለት የለም፣ ያልፍለታል። ማንኛውም ሰው ጥቃቅንም ቢሆን ከባድ ስራም ቢሆን በቃ ነው። ሌላ በጣም አመሰግናለሁ ለምክርሽ። ማርያምን ነው የምልሽ፣ በጣም አመሰግናለሁ። እኔ ብዙ ጊዜ ልጠይቅሽ የማስበው ነገር ነው የመለሽልኝ። በጣም አመሰግናለሁ። እንደዚህ አይነት ነገር ሳስብ ግዴታ አካውንቴ ላይ 4 ሚሊዮን ኳኳኳኳ ማለት አለበት ወይ 5 ሚሊዮን ካልተንኳኳ በ100,000 ምናምን ማሰብ አያስፈልግም። እሷ እንደውም በደናው ጊዜ የዛሬ 10 ዓመት 11 ዓመት ነው 3 ሚሊዮን 4 ሚሊዮን ኖሯት የዛሬ 10 ዓመት ማለት ነው። አስቡት። የዛሬ 10 ዓመት መሬቱን በ30,000 ብር የገዛልኝ አባቴ። ኦኬ እንደዛ እኔ ኢትዮጵያ ከገባ 5 ዓመት አይደለ? የሳይ የመጀመሪያ ዙር መጥቼ ሲሄድ ምንም አልነበረኝም። አይተህ ከሆነ ለፋዘር ነው አይደል የተገዛዛው? ልክ ነሽ። ቤት አዲስ ቤት ሰርተን ነበር። የመጀመሪያ ዙር 2 ዓመት ሰርቼ ስመጣ ቁም ሳጥን በቃ አንዳንድ ነገር ገዛዛውበት ለማዘር ቤት ምንም ነገር አልነበረኝም። ሄድኩኝ። ሁለተኛው ዙር ደግሞ ስመጣ በ30,000 ብር መሬት ገዛው። ሁለተኛው ዙር ድጋሚ ከሄድኩኝ በኋላ ብር ልኬ 65,000 ብር ሌላ መሬት ገዛን። ይሄ የዛሬ 10 ዓመት ዘገባ ነው እንጂ የዛሬ 10 ዓመት እኔ አረብ ሀገር ምንም ነገር የለኝም። ግን የዛሬ 5 ዓመት ነው መሬቶቹን ሽጬ እጄ ላይ የነበሩትን ብር ይዤ መነሻ አርጌ በ3 የሚሆን በቃ ሂደቶችን ማስተካከል የጀመርኩት። የዛሬ 4 ዓመት በቃ ሙሉ 4 ዓመት ሆኖኛል እንጂ የዛሬ 10 ዓመት የለኝም። ይቅርታ አድርጉልኝ። በዚህ መሀል መስሎኝ ነው። ይቅርታ አድርጉልኝ። ብቻ ግን ደስ ብሎኛል። ስለዚህ የሰው ልጅ ይኑር እንጂ ይስራ እንጂ ማንም የደረሰበት ላይ ይደርሳል ነው ያልሽኛል። እንኑር እንስራ፣ የትኛውም ጊዜ ይሂድ፣ ከሰራን የማናመጣው ነገር እንደሌለ ከእህቴ ተመሪያለሁ። እናንተም ተማሩበት። ከለምለም ብዙ ትምህርት ትወስዱባታላችሁ። እንግዲህ በትንሹ ባጭሩ መጽሐፍ ነው የሷ እንደዚህ ግን እኔ ባጭሩ ላቀርብላችሁ ብዬ ነው። እህቴ ስለሰጥሽ መግለጫ በጣም አመሰግናለሁ። በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። 1000 ዓመት ትኑርልን ለምለም። እንወድሻለን የኔ እህት። ኑሪልን። ይሄንን ይመስላል ቪዲዮአችን ባጭሩ። ከለምለም ትማሩበታላችሁ ብዬ አስባለሁ። ከፕራንክና ከተለያዩ ቪዲዮዎች ዛሬ ወጣ ብለን የሰራንላችሁ። ቡም ይመቻችሁ።